በሱፐር ክላሲኮ ተጫዋቾች በጋላክቲኮ በነ ሊዮኔል አንድሬስ ሜሲ በነ ኔይማር በነ ራሞስ በነ ዋይናልደም የመሳሰሉ ተጫዋቾች በቻምፒየንስ ሊግ ለማምጣት ጥረት አድርጎ ነበር። ነገር ግን እዚህ ግቡ የማይባሉ የአካዳሚ እንዲሁም ደግሞ የወረዱ ክለቦች ከገዟቸው ወይም ደግሞ በጣም ዱዌ ተቀይሮ ወጣ። እነ ዱዌ ባርኮላ የመሳሰሉ ተጫዋቾችን ይዞ ነው ቻምፒየንስ ሊግ ፍጻሜ ላይ ደርሶ አሁን 66ኛ ደቂቃ 3-0 እየመራ የሚገኘው ባርኮላ ዱዌ ወጥቷል። ዱዌ የሁለት ግብ አስቆጣሪው አንድ አሲስት ያደረገው ዱዌ ከዚህ በላይ ምንም አታረግም ውጣ ተብሎ ወጥቷል። ባርኮላ ገብቷል። ምን ቆሞን ያጨበጨቡለት በርካታ ደጋፊዎች ዱዌ በቃ ትክክለኛ ተጫዋች በቃ የተመሰከረለት ተጫዋች በቃ ራሱን ሲያስመሰክር ፍጻሜ ላይ ለሶስቱም ጎሎች ምክንያት የሆነው ዱዌ ወጥቶ ባርኮላ ገብቷል። የፓሪስ ሴን ጀርሜን አልካላፊ ሊያስቅ ነው። ኡናይ ኤምሬ ሊያስመሰክርላቸው ነው። ሃሽወርዝም በቢሮ ስራ ትልቅ ስራ እንደሰሩ ሊመሰከርላቸው ነው። ትልቅ ስራ አንደርዶግ የሆኑ ተጫዋቾችን ይዘው ምንም አይነት ኢጎ ሳያስተናግዱ የሚገርም ምሽት የሚገርም አመት የተመለከትን ነው። የኢንተር ሚላን ተጫዋቾች ደጋፊዎች ሳይቀር ኮቺንግ ስታፉ ቆዝሞ የተመለከትን ነው። ይህ ፍጻሜ አይመስልም። ባርሴሎና ጋር የተመለከትነውን የፒኤስጂ ቡድን አይደለም የተመለከትነው፣ የኢንተር ቡድን አይደለም የተመለከትነው። የምንገኘው በጣም እጅግ ተቸግሮ የሚገኘውን የኢንተር ሚላን ቡድን በተለይ የካቴናቸውን የፈራረሰበት ቡድን አሁንም የኦፍሳይድ ትራክ ላይ ነበረ። ቱራ አላመኑም የሚላን ደጋፊዎች ሀሳብ አስተያየታችሁን እየሰጣችሁኝ አብራችሁ ቆዩ።